በትልቁ ለስራ መስራት ያለበት ቅድም በተከበረው ምክር ቤት የተነሳው የግብርና ስራ መኸር ምስጥ ቀበሌያቸው ሁላችሁም ትወጣላችሁ። አረንጓዴ ይመስላል፣ አልታረሰም። ቀጣይ ዓመት ረሃብ ነው። ሳንፈልግ ልንበላለን። መሬት ባዶ ነው ያለው። ደጋ ላይ ያላችሁ ቀበሌያቶች ጥረት አድርጉ። ትራክተር መጓዝ ካለበት ትራክተር አስገቡ። በእጅ መታረስ ካለበት በእጅ ይታረስ። በበሬ ያለው በበሬ ይታረስ። ወይና ደጋ ላይ ከፍተኛ የሆነ መሬት በሳር ተወሯል፣ በጫካ ተወሯል። በዚህ መልኩ ከረሃብ መውጣት አንችልም። ትልቅ አጠገባችን ያለው ስራ ሳንሰራ ሌላ በትልቁ አልቀርም ይመጣል ነገር የለም። ቆላ አካባቢ አሁን ያለው መነቃቃት ጥሩ ነው፣ ግን ደግሞ ቆላ ጀንጉርጉር ቀበሌያችን ጥሬና ብስል ነው። አንዱ ቀበሌ ላይ ይህ አንዳንድ ቀበሌ ትናንትና ዝም ቤት ስዞር እኔ ማንጠረዝ ላይ እንዴት እንደሚጨነቅ 10 ሄክታር ለማሳረፍ ከቤት ወጥቶ ብድሩ ምናምን እንዴት እንደሚጨነቅ ስታይ እንግዲህ አንድ ቀበሌ ላይ 10 ሄክታር ለማሳረፍ ፈተና ነው የሆነበት። እዛ ቀበሌ ደንበኛ መሬት ተይቷል፣ ወንድነ ቀበሌ ተይቷል። እዛው ዝቅ ባለ ስቶር ደግሞ ገርቦ ላይ በመሬት ይጣላል። ሆነት ህዝብ ወጥቶ መሬት ያርሳል። ጃቱ ህዝብ ወጥቶ መሬት ያርሳል። ጎሾ ደግሞ መሰሳይ ያርሳል። ቀበሌዎቻችን ምንድነው ሸፋው ምርጥ ነው በዛልክ ያርሳል። አጫዋሪ ያርሳል። ይባራየም የፍጥነት ችግር አለ በከፍተኛ ደረጃ። በገበያ ላይ መተሰሙ ከመስሎ መሬት ያርሳችሁ ይሆናል። ካሳይ በጣም ችግር ውስጥ ነው። እንደመኪ በሚወጡት በሚያውቁ ልካለ ነው ህዝቡ አካባቢ ያለ ዳምር ጭራሽ ተጀመረ። ጋዳሽ በዛህር ዋታ ላይ መስላ በሰሙን የገባው ትራክተር ካለ በስተቀር እዛም ዝበለ በጣም ችግር ነው። ወለደው በጣም በመራ ነው እንደወለ ደግሞ መደረና ጋር ይከም። ስለዚህ መንገድ ምንለው ነገር ውሃ ምንለው መብራት የሚባለው ጉዳይ ደግሞ ከምግብ የተገናኘ ካልተገናኘ መብራት ራት ይሆናል። መንገዱ ሰርተነው ተሰርቶስ ይግባና በቃወጣበት ለነሳፈበት ብቻ ነው መንገድ ይሰራል። ትክክል አይደለም። ከግብርና ጋር ተያይዞ ያለው ስራ ላይ ጥናቄ ተጀምሯል። የቀበሌ ወጥቷል። ስራ ወጣማ ወጥቶ ስራ ይሰራል ያለው የሚጠበቅ ነገር የለም። ስራ ባለፈው በኩል ነዳጅ ጥረት ነበር። ነዳጁን በአንጻራዊነት ዛሬ በ14 ሺህ ብር ያረሱ ነው። አማራጭ ባለፈው ከነበረበት 10 ሺህ ብር ቀንሷል። በሄክታር 20 ሺህ ነበር 8 ሺህ ቀንሷል። ባለው አማራጭ ማረስ ነው።